ሰላም ጤና ይስጥልን ውድ የቻናላችን ኬርቲው ቤተሰቦች፣ በዛሬው ዝግጅታችን ከዓመታት ጥበቃ በኋላ አርቲስት ይሁኔ በላይ አዲስ አልበሙን ይዞ ስለመምጣቱ እነግራችኋለን። ለዓመታት የኢትዮጵያን ባህላዊና ዘመናዊ ሙዚቃ በአስረቅራቂ ድምፁ በማቀንቀን የብዙዎችን ልብ ያሸነፈው የባህል አምባሳደር ድምፃዊ ይሁኔ በላይ ከ12 ዓመታት በኋላ 10ኛ አልበሙን ይዞ ብቅ ብሏል። እንደ የአገሬ ልጅ፣ ባለጋሜ፣ ኧረ ተይ ግቢ ግቢ፣ አሎሉሉ፣ ኩኩ መለኮቴ እና ዘንገና ያሉ ዘመን ተሻጋሪ ስራዎቹ በህዝብ ልብ ውስጥ አሁንም ድረስ የሚታወሱት አርቲስቱ አሁን ደግሞ ዞማዬ የተሰኘውን አዲስ አልበም ለማድረስ ዋዜማ ላይ ይገኛል። አርቲስቱ በፌስቡክ ገጹ ማስተላለፈው መልእክት ይህ ስራ በትዕግስት በፍቅርና በብዙ ጥረት የተሰራ ሲሆን በርካታ ባለሙያዎች ተሳትፈውበታል ማለት ላበረከቱት አስተዋጽኦ ሁሉ ምስጋና አቅርቧል። ነገ ቅዳሜ ከአልበሙ ዞማዬ የተሰኘው የመጀመሪያ የቪዲዮ ክሊፕ ይለቀቃል። ነሐሴ 22 2018 ዓ.ም ደግሞ ሙሉ አልበሙ ለህዝብ የሚያደርስ ይሆናል። የተከበራቸው የኬርቲው ቤተሰቦች፣ አንጋፋ ድምፃዊ አዲስ ስራውን በጉጉት እንጠብቃለን። እናንተስ ከድምፃዊ ይሁኔ ስራዎች የትኛውን ትወዳላችሁ? በኮሜንት አጋሩ።